ጋይስ ምን እየተካካደ ነው ያለው? ምን እየሆኑ ነው ያሉት ሴቶቹ? እኔ ያልገረመኝ ነገር ማለት ነው ህሩታ ምንድን ነው የሆነችው? የድሮ ህሩታ ተመለሰች። ሳብ አርግታ በጥፊ ጓ አደረገች ብለን ሳንጨርስ መጀመሪያ ከሄርሜላ ጋር ሆነ አለች። አሁን ደግሞ ከፍቅር ጋር ሆነ። የምትመጣበት አይዲያ ስታጣ ማለት ነው። ምን ሆነሽ ነው ህሩታ? የምትመጣበት አይዲያ አተሽ ነው ወይስ ምንድነው? እኔ ዝም ብዬ ሳስብሽ ሶሻል ሚዲያ ላይ የምትበጭበት አይዲያ ሲጠፋሽ መሰለኝ። አሁን ደግሞ ፍቅርንና አብርሃምን የምታገኝበት መንገድ ሲመጣ አንድ ላይ ሆኖ ኦኬ፣ አንድ ላይ ሆኖ አንቺ ነሽ እንዴ እሱ ነው የምትፈቅድለት እንዴ? ካለስ አልፈልግም ብለሽ ከህይወቱ መውጣት ነው ያለብሽ። አንቺ ከኤከሊ ጋር ማለት ምን አስፈለገ? ሁለተኛ ነገር ደግሞ ስሜን አታጥፋ። ስምሽን እኮ ከአብርሃም በሶሻል ሚዲያ ላይ እኮ የተለቀቀው ዓለም በሞላ ነው ስምሽን ያጠፋው። ለምን ለአሉባልታው ተሰማሽ? መጀመሪያ እንደዛ ስትደረግ ለምን አልተሰማሽም ነበር? በጣም ብዙ ስም ካንቺ አልፎ ቀይ መስመርሽን አልፎ ይወጥ እናት አባትሽን ተዘግዝቀው ተሰድበው ያኔ ለምን ስሜን አታጥፋለሽም ነበር? ሰላም ጤና ይስጥልኝ። ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጋችሁ እንዳትረሱ። አዳዲስ የአብርሽ ዘመናት እንዴ ተብሎ በጣም ብዙ ሰዎች ሌላ አይዲያ እንዲያመጡ አድርገን ነበር። አሁን ደግሞ ለፍቅር አንቺ ማግባት ትችያለሽ። አሪ ኦኬ ብሮ። ኦ ማይ ጎድነስ ጋይስ ምን እየተጋጋደ ነው? ኧረ በለው የምር ህሩታንማ ይሁን ነገር አስነክተዋታል። እግዚአብሔርን አስነክተዋታልኝ እንዴ! ፍቅር ምንድነው ችግርሽ እንዴ? አንዴ ከሄርሜላ ልጅቷ አቋም የላትም። ህሩታ አቋም እንዲኖራት ይገባል። አቋም የላትም። አንዴ ከኤከሌ ጋር ሁን፣ አንዴ ከኤከሌ ጋር ሁን እያለች ነው ያለችው። አቋም ሊኖርሽ ይገባል። ከማንም ጋር ይሁን ከሰይጣንም ጋር ይሁን ዳይ ህይወትሽን ኑሪ ከልጅሽ ጋር። ከማንም ጋር ነይ። ቆንጆ ነሽ፣ ውብ ነሽ። ህሩቲ ለምንድን ነው አንቺን ከማይመስል ሰው ጋር ቆመሽ የምናይሽ? የምርች ልጅ መሆን ነገር አርግተዋታል። ነፍሳችሁ አይማርም። አብርሽ የምር ነፍስህ አይማርም። እቺ ልጅ በህይወቷን የተጫወትክባት። አሁንም ፍቅሩ አልወጣላትም። አሁንም ትወድሃለች። ነገር ግን አንተን ግዴታ ማየት ስላለባት ሶሻል ሚዲያው ላይ በቃ ሰዎች የምር በጣም ነው የምታሳዝኑት ጋይስ። ኦ ማይ ጉድነስ